በዛሬ ቪዲዮ ጣፋጭ በቀል ላይ የመጨረሻውን ክፍል ሲናንና ፔሊን የሚጣሉበትን፣ ፔሊን ሌላ ሰው የምታገባበትንና ሲናንም ከሌላ ሴት ጋር የሚሆንበትን፣ በሸቅና ቡለንት አንድ ላይ መኖር የሚጀምሩበትና ሌሎችም አሳዛኝና እንዲሁም አስደንጋጭ ሲንቶችን ይዤላችሁ ቀርብ ያለው ወደ መጨረሻው ትዕይንት አለፍኩኝ። በዛሬ ቪዲዮች ላይ በብዙዎቹ ጥያቄ የተነሳ የጣፋጭ በቀል የመጨረሻውን ክፍል ይዘንላችሁ ቀርበናል። ብዙዎቻችሁ ፔሊንና እንዲሁም ደግሞ ሲናን ትወዷቸዋላችሁ። ግን ፔሊንን በሚያሳዝን ሁኔታ ሲናን ጥሏት ሄደዋል። ጥሏት የሄደው ደግሞ ለሮዝ ጋር ሲልና የሮዝ ጋርን ሕይወት ለመታደግ ስለነበረበት ነው። በዛ የተነሳ ፔሊን አሁን የምትገኘው ከሌላ ሰው ጋር ነው። ከሌላ ሰው ጋር ፍቅር ጀምራ ትገኛለች። ግን አሁን ላይ ሲናን ተመልሶ ወደ ምግብ ቤቱ ሲመለስ ፔሊን እና እንዲሁም ደግሞ አንድ ሰው ከፊት ለፊቱ ይመለከታል። እሱ ማን ነው? እስከ ትዕይንቱ ፍጻሜ አብራችሁን ቆዩ። ከፔሊን ፊት ለፊት የተቀመጠውም ሰው ዛሬ ላንቺ በጣም የምነግርሽና የሚገርም ነገር አለኝ። ከሱም የመጀመሪያው ነገር ደግሞ ላሳይሽና ልሰጥሽ የምፈልገው ነገር አለ። ስለተንከባከብሽኝ አብረን ስለነበር በጣም ደስ ብሎኛል እና ማመሰግናለሁ ይላታል። ሲናን ወደ ፊት ለፊት ተጠግቶ የሚፈጠረውን ነገር ሲመለከት ለፔሊን ከፊት ለፊቷ ተቀምጦት የነበረውም ሰው በጣም በሚያምር ሁኔታ ቀለበትን ያደርግላታል። ወደፊት ለፊት ሲያቀርብላትም እሷም ድንግጥ ብላ ትመለከተዋለች። ሲናንም አሁን ላይ ፔሊን ከሌላ ሰው ጋር ግንኙነት እንደጀመረችና ሌላ ሰው ልታገባ እንደሆነ አወቀ። ፔሊን እኔ ለዘመናት አንቺን እጠብቄሻለሁ፣ ከጎንሽ ሆኜ አብሬሽ ስራ ሰርቻለሁ። አዎ ታውቂያለሽ። እናም ደግሞ አሁን ከዚህ በኋላ ልረዳሽና ላገዝሽ እፈልጋለሁ። ከዚህ በኋላ ነው። ፔሊን ወደ ኋላ ስትዞር ንግግሩን እንኳን ሳይጨርስ ከኋላ ሲናንን ትመለከተዋለች። ሲናን እሷን እየተመለከታት ነበር። በዚህ ሰዓት ላይ ሲናን ወደ በጣም ተናዶ ካለበት ቦታ ለቆ ይሄዳል። በዚህ ሰዓት ላይ ቡለንት ደግሞ ወንድሜ ተረጋጋ እንጂ ምን ሆነህ ነው? እባክህ ተረጋጋ፣ ልቀቀኝ እባክህ ብያለሁ። ሲጀምር ፔሊንን አትወደኝም። አዎ አትወድህም፣ ግን አንተ ጥላት ሄደህ ነበር። አንተን ልታገባህ በጣም በውጉት ጠብቃህ ነበር፣ ግን ደግሞ አንተ ጥላት ሄድክ። አይ ወንድሜ እኔ ጥያት ሄድኩት እኮ በጣም አስቸኳይ ነገር ስለነበር ነው። የሮዝ ጋርን ሕይወት ለማዳንና ለመታገግ ይገባኛል፣ ግን ሲናን እንደዚህ አትጠብቅ። እሷ ከዚህ ሰውዬ ጋር በጣም ሄዳለች፣ በቃ ከምታስበው በላይ። ግን ደግሞ አታፈቅረውም፣ አንተን ነው የምታፈቅር። አሁንም ቡለን ተባካፍን እዚህ ጋር እንዴ እንደልመታ የእውነት መታሃል። አትመለከትም እንዴ? ቀለበት እኮ እያደረገላት ግን አልተቀበለችውም። መጨረሻውን ማየት ነበረብህ። እየሮጥ ቆጣ፣ በእሷ እምነት የለምና በማለት ወዲያው ሁለቱም እርስ በርስ ማውራት ይጀምራሉ። ፔሊን እባክሽ ቀለበቱን አድርጊው እና አስደስችኝ፣ የእውነት እልሻለሁ። ከፈለግሽ ደግሞ ሰቢበት፣ ቀለበቱ አንቺ ጋር ይሆንና እንድንጋባ ሰቢበት፣ በቃ አብረን እንሆን ብቻ በማለት ይጠይቃታል። እናም ወደ ፊት ለፊት ተጠግቶ ጉንጮቿን እየሳመ ቻው በቃ ብሏት ካለበት ቦታ ተንስቶ ይሄዳል። በዚህ ሰዓት ላይ እሱና እንዲሁም ደግሞ ማለትም ደግሞ ለፔሊን ቀለበት ሊያደርግላት የነበረው ሰውና ሲናን ፊት ለፊት ይታያሉ። ውጭ ላይ ወዲያው እሱም መኪናውን አስነስቶ ይሄዳል። አሁን ፔሊን ከቀለበቱ ጋር ቁጭ ብላ ትገኛለች። በጣም እያለቀሰች የምትገኘው ፔሊን አለች። በዚህ ሰዓት ላይ በጣም የተናደደው ሲናን ወደ እሷ ጋር ሲመጣ ቀለበቱን እንዳላረገችና እያለቀሰች መሆኑን ሲመለከት ምን ነው ደስ አለ ወይስ ምንድን ትለዋለች። እሱም ከአንተ ጋር እኮ ያለኝን ነገር ጨርሻለሁ ብላ ቀለበቷን ይዛለች ስትል አስቁሟት የሌላ ሰው እንድትሆኝ ግን አልፈቅድም ብሎም ሲናገር እና ለምን ጥለኸኝ ሄድክ በማለት ከዚህ በኋላ ከአንተ ጋር ያለኝን ነገር ጨርሻለሁ ብላ ልትሄድ ስትል አይሆንም ብሎ መኪና ውስጥ ይገባል። መኪናውንም እንደሚነዳለን ነግሯት ለብቻዋ ሊያናግራትና ይቅርታ ሊጠይቃት ይሞክራል፣ ግን አልተሳካለትም። የተፈጠረውን ነገር ቡለንት ለበሸቅና እንዲሁም ደግሞ ለሲማ ይነግራቸዋል። ሲናን ሂዶ የነበረው ሕይወት ለመታደግ እንጂ እሷን ለመበቀል ወይም ደግሞ ድሮ አርጋው እንደነበረው እሷም ሊያደርጋት ፈልጎ አለመሆኑን እያሳመናትና ሊነግራት ይፈልጋል። ግን እሷ ልትሰማው ፈቃደኛ አትለችም፣ ምክንያቱም በጣም አናዷት ስለነበር። ሆቴል ውስጥ ወንድሜ ያለመጣም እንዴ እባክሽን ፈልጊልኝ ብላም ስትናገር ያው መጥቷል በማለት ወንድሟ ጋር ያገናኛታል። ወንድሜ እንዴት ነበር ጠየቃት። እንዲ ቀለበቱን አደረክላት በማለት በጣም ጓጉታ ትጠይቀዋለች። እሱም ግን አይ እህቴ እባክሽን ቆይ አሁን ልነግረሽ አልችልም በማለት ቀለበቱን እንዳላደረገችለትና ጊዜ ስጠኝ እንዳላችሁ ይገባዋል። ወዲያውም እሷም አይ ወንድሜ በቃ ችግር የለው አንድ ላይ አብራችሁ ትሆናላችሁ በማለትም ቃል ትገባለታለች። ሲናን እያለቀሰ ከዓይኖቹ እንባ እየወጡ ፔሊንን ለእኔ ጊዜ ስጭኝ፣ እድል ስጭኝ፣ ያበላሸሁትን እያንዳንዱ ነገር በሙሉ እከስሻለሁ ቢላትም ግን ፔሊን አይ አሁን ግን ረፍዷል፣ ወደ ቤት ወሰደኝ፣ ምንም አይነት ይቅርታ የለም ስትል ትነግረዋለች። የቀለበቱን ነገር አውራኝ ባሪ ሰባከ በማለት እህቱ አሁንም ትበጠብጠዋለች፣ ትጨቀጭቀዋለች። እህቱ ደግሞ ከታንኩት ፍቅር ይዟታል ወይም ደግሞ ከሲናን። በመጨረሻ ፔሊን ሲናንን ከመኪና ውስጥ አስወርዳው ጥላው ትሄዳለች። በአንድ በኩል ሀካንና እንዲሁም ቡለንት በመሆን
ሲናንን ሲያረጋጉት፣ በሌላ በኩል ሲማይና እንዲሁም ደግሞ በሾክ በመሆን ፔሊንን የተፈጠረውን ነገር እየጠየቋት ሁለቱም ለየብቻ ሆነው ጊዜያቸውን ያሳልፋሉ። ባሪስ ፔሊን የፍቅር ጥያቄውን እንድትቀበለው አንድ ነገር ያደርጋል። እሱም ደግሞ ሲናንን ከሰው ጋር ወይም ደግሞ ከሆነች ሴት ጋር ስለሚገናኝ ቀርጸህ እንድትልክልኝ እፈልጋለሁ ማለት ወጥመድ ውስጥ እንዲገባና እንዲሁም በመጨረሻ ፔሊን የባሪስን የፍቅር ጥያቄ እንድትቀበል ለማድረግ ይሞክራል። በተረፈም ምግብ ቤቱ እንዲከሳስርም ባሪስ ለሰዎቹ ተናግሮ ፊርማውንም ፈርሞ ገንዘብ ይከፍላል። ይህም ሰው ደግሞ የሲናን ሼፍ ነበር እና ስራውን በጣም እያበላሸበት በመጨረሻም ሁሉም ነገሩ እንዲወድም እያደርግበት ይሞክራል። ባሪስ ለዚህ ሰው የከፈለውም ለዛ ነበር። ፔሊን ይቅርታ እንድታደርግለት ለሲናን የሲናን እናት እየጠየቀቻት ልጅን ህይወቱን መልሽው እባክሽን ይቅርታም ተደራረጉ በማለት ትነግራታለች፣ ትማጸናታለች፣ ትለምናታለች። የባሪስ እህት ደግሞ ከፔሊን ጋር ትተዋወቅ ነበር። አንድ ላይ ወንበር ላይ ባሉበት ሰዓት ላይ አንድ የምታፈቅረው ሰው እንዳለና እስካሁን ስሙን እንደማታውቀው ነግራት፣ ግን አሁን ቴክስት እንደላከላት ትነግራታለች። በዚህ ሰዓት ላይ የባሪስ እህት በፍጥነት ወደዛ ወደ ተጠራችበት ቦታ ትሄዳለች። የጠራት ግን ሲናን ነበር። ሲናን ጋር ከተገናኙ በኋላ እሱን ስለወደደችው ይቅርታ እየጠየቃት፣ እሱ ግን በጣም የሚወደው ሰው እንዳለና ከዚህ በኋላ መገናኘት እንደማይችሉ ይነግራታል። እናም በዚህ ሰዓት ላይ በጣም ልቧን ይሰበዋል። ሁለቱም ይተቃቀፋሉ። ግን በድንገት እነሱን ፎቶ እያነሳና እየቀረጻቸው የነበረ ሰው ነበር። እሱም የባሪስ ሰው ነበር። በዚህ ሰዓት ላይ እነዚህ ፎቶዎችና ቪዲዮዎች እያንዳንዳቸው ለባሪስ ይሰጠዋል። ባሪስም ይህንን ሲመለከት ወደው በፍጥነት እነዛን ፎቶዎችና ቪዲዮዎች ይይዝና ወደው ለፔሊን ይደውልላታል። ፔሊንን ከጠራት በኋላ ዛሬ ላይ የጠራሁሽ የፍቅር ጥያቄ እንድትቀበኝ ብቻ አይደለም፣ ግን ይህ ሲናን የሚባለው ሰው እየሰራ ያለውን ስራ እንዲያቆምና እኔን መበቀል ከፈለገ በእኔ መምጣት እንዳለበት እንጂ በእህቴ መምጣት የለበትም ሲል እነዛን ፎቶዎች ፕሪንት አድርጎ ለእሷ በእጆቿ ያስረክባታል። እሷም በዚህ ሰዓት ላይ በእጇ ይዛ ምን በማለት የሲናንን ጎርታለች። ወደ ምግብ ቤቱን በመሄድ ሰዎቹ በተሰበሰቡበት እሱ ፊት ለፊት ዳ እነዛን ወረቀቶች ከፊት ለፊት ወርውራ ከእሱ ጋር መሆን እንደማትፈልግና እሱ መጥፎ ሰው መሆኑን ሁሌም ሊበቀላት እንደመጣና ባሪስ ለእሷ ትክክለኛ ምርጫ መሆኑን ነግራው በጣም እያለቀሰች እዛው ምግብ ቤት ውስጥ ከልቧ እያንዳንዱን ቃላቶች ተናግረው እንደማትፈልገውና እንደማያስፈልጋት ትነግረዋለች። በዚህ ሰዓት ላይ በጣም ሲናን ተናዶ ካለበት ቦታ ይሄዳል። የባሪስ እቅድ 100%ም ሰራ። ፔሊን ለማንም ሰው እንደማትፈልግ ተናግራ ካለችበት ቦታ ትሄዳለች። አሁን ሲናን ተናዷል። በሌላ በኩል ፔሊን እያለቀሰች ነው። እናም ትዕይንቱ ጋር ይጠናቀቃል። ባሪስ አሸንፏል። ወደ ተመልካቾች ከዚህ በኋላ ምን ይፈጠራል? ይህ የመጨረሻው ክፍል ነው። ቀለበቱ የባሪስ እጅ ላይ ይገኛል። ምን ይፈጠራል ቀጣይ? ኮመንት ላስቀምጡልኝ። ሲናና ፔሊን ተጣልተዋል። የመጨረሻው ክፍል ነበር።